ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታውቁ። ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ቤዛ ኢየሱስ ክርስቶስ ነው። አብ ቤዛ አይደለም። መንፈስ ቅዱስ ቤዛ አይደለም። አልሞተማ። ቁጣ የቀሰቀሰ የጳጳሱ ትምህርት በቅዱስ ሲኖዶስ መወያያ ርዕስ እንደተደረገ ሰምተናል። ብፁዕ አቡነ ገብርኤል በትምህርታቸው ካስተላለፉት መልእክት መካከል ዋነኛው ከዚህ ቀጥሎ እናቀርብላችኋለን። ጳጳሱ እንዲህ ነበር ያሉት። ቤዛ መሆንና ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡር አይደለም። ፍጡር ፍጡሩን ማዳን አይችልም። ታላቁ ነቢይ ኢሳይያስ ስለ ቤዛነት ሲናገር በመላእክት አይደለም፣ በአማላጅነት አይደለም፣ እርሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። ለዘላለም ወደዳቸው ተሸከማቸው ብሏል። ፍጡር ቤዛ መሆን አይችልም። ቤዛ ማለት ስለሌላው ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ይባላል። ነገር ግን እመቤታችን ቤዛ አይደለችም፣ አትደንግጡ። ቤዛ ልጇ ነው። ቤዛችን ተቀዳሚና ተከታይ የሌለው አንዱ የእግዚአብሔር ልጅ ብቻ ነው። ዕብራውያን ምዕራፍ 9 ከቁጥር 11 እስከ 12 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኗል። በምትበልጠውና በምትሻለው በእጆቹም ባልተሰራች ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስና በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች ደም አይደለም ተብሎ ተጽፏል። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውም ፍጡር ቤዛ አይሆንም። ቤዛችን ልጇ ኢየሱስ ክርስቶስ እንጂ እመቤታችን ማርያም አይደለችም ነበር ያሉት። የጳጳሱ አስተምሮት ኦርቶዶክሳዊ ምዕመናንን በከፍተኛ ሁኔታ የሚያከብሯትን ቅድስት ድንግል ማርያም ክብር የነካ መስሎ መታየቱ ለበርካቶች መደናገጥን ፈጥሯል። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው። የኔ ጌታ በደንብ ነው እንጂ የምትባለው። ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳችሁ ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላል? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናውቅም። በመሆኑም በቅዱስ ሲኖዶስ ደረጃ መወያያ እስከ መሆን የደረሰውና ውሳኔ ለማስተላለፍ ቀጠሮ የተያዘበት ጉዳይ ለመሆንም በቅቷል። በዚህ ትምህርታቸው የተነሳ ቋሚ ሲኖዶሱ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያም በማስመልከት ባስተላለፉት ትምህርት ዙሪያ ውይይት ለማድረግም ተገዷል። ቋሚ ሲኖዶስ ዛሬ ማለዳ ባደረገ መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉት ትምህርት በተመለከተ ውይይት አድርጓል። በብጽዕነታቸው የተላለፈው ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 ቀን 2017 ዓ.ም ቀጠሮ ተይዟል። ቅድስት ድንግል ማርያም ለዓለም ቤዛ አይደለችም በሚል ከኢትዮጵያ ኦርቶዶክስ ምዕመናት እሳቤ ውጪ የሆነውን ትምህርት ይዘው የመጡት እኚህ ጳጳስ ብዙዎች አስደንግጠዋል፣ ለሌሎች ደግሞ ደስታን ፈጥሯል። በማህበራዊ ትስስር ገጻቸው ደስታቸውን እየገለጹም ይገኛሉ። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ገብርኤል አትደንግጡ፣ ማርያም የዓለም ቤዛ አይደለችም ቢሉም በርካቶች ደንግጠዋል። በርካታ የኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት በቤተክርስቲያኗ ላይ ከሚከፈቱ የጥላቻ ዘመቻዎች ጋር በማስተሳሰር ፍራቻቸውን እየገለጹ ነው። አባቶቻችን ምን እየሆኑ ነው የሚሉ የበርካቶች ጥያቄ ነው። እነዚህ ምዕመናን ታሪክ እያጣቀሱ እንደሚናገሩት ቤተክርስቲያን ለማፍረስ ጳጳስ ከመሆን ጀምሮ ስትራቴጂና እቅድ በማውጣት የሚንቀሳቀሱ አካላት መበራከታቸውን አስደንግጧቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ቅድስት ድንግል ማርያም
የጌታችን የመድኃኒታችን እናት በመሆኗ ጌታችንን ለእናቱ በሰጣት ቃል ኪዳን መሰረት ቤዛዊተ ሁሉ ዓለም እየተባለች ትጠራለች። እንግዲህ ውድ የቻናላችን ተከታታዮች ከመረጃዎቻችን ጋር አብራችሁን ስለምትሆኑ እናመሰግናለን። ቻናላችንን ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቻችንን አድርሱ። በሌላ መረጃ ዳግም እስከምንገናኝ ሰላም። ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታውቁ ትንቢተ ኢሳይያስ 63 ቁጥር 9 ላይ በመልአክም በአማላጅም አይደለም ቤዛ እሱ ነው ተቤዣቸው የተቤዠን በደሙ በሞቱ ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ቤዛ ኢየሱስ ክርስቶስ ነው። አብ ቤዛ አይደለም። መንፈስ ቅዱስ ቤዛ አይደለም። አልሞተማ። የሞተልን ተላልፎ እጅግሩን ታስሮ የተሰቀለልን አንድ ቤዛ ዓለምን የተቤዠው ለዓለም የሚበቃ መስዋዕት። አይገርማችሁም? እስራኤላውያን በብሉይ ኪዳን በቤተሰብ ቁጥር ልክ እያንዳንዱ በነፍስ ወከፍ መስዋዕት ያቀርብ ነበር። ነገር ግን ዓለምን ወክሎ ብቻውን ለዓለም የተሰዋ መስዋዕት ሆኖ የቀረበው አምላካችን ኢየሱስ ክርስቶስ ብቻ ነው። የእስራኤልን በጎች ያሳረፈ፣ ኮርማዎችን ያሳረፈ፣ ዋኖሶችን ያሳረፈ፣ ርግቦችን ያሳረፈ አንድ ቤዛ ኢየሱስ ክርስቶስ ነው። አንድ በሁለተኛ ደረጃ ሞታችንን የሻረበት የሞትን ክንዱ ብርት ሰብሮ ሞት እንዳለው ያሳየበት የዲያብሎስን ግዛት በሞቱ አንኮታኩቶ ጥሎ ተዋርዶ የነበረውን ተሰቃይቶ የነበረውን ወድቆ የነበረውን ረክሶ የነበረውን የሰውን ተፈጥሮ ማንነት አድሶ ቀድሶ ወደ ቤቱ የመለሰበት ታላቅ ቀን ነው። ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ለኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነ ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳንም። ይሄ ቤዛነት ነው። እሱ መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ምስጢር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛ ነን ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን።